በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናተ ቤተ ክርስቲያን፣ ሊቃውንት፣ መምህራን በዚህ ዕለት ለመሰብሰባችን ምክንያት የሆናችሁ ክቡራን ሙሽራውና ሙሽሪቱ እንደዚሁም ታዳሚዎች ሁሉ በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን የወንድማችንን የእህታችንን ደስታ ምክንያት አድርጎ በቤቱ የጠራን የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። አባቶቻችን ሰው በሕይወት ዘመኑ በሱ ምክንያት ሰዎች 3 ጊዜ ይሰበሰባሉ ይላሉ። ስንት ጊዜ? የመጀመሪያው ስንወለድ እናታችንን እንኳን ማርያም ማረችሽ እንኳን ደስ አለሽ ለማለት ይሰበሰባሉ። ሁለተኛው የመጨረሻው መቼ ነው? የመጨረሻው ስለማይቀርላችሁ መልሱ። የመጨረሻው መቼ ነው? ስንሞት ሊቀብሩን የሚመጡ ሰዎች አሉ። እንደውም ሰው ቀብር አያስታጉልም። የፈለገ ቢመጣ ቀብር ስንት ሰዓት ነው የሚለው አይደለ? ስለዚህ መጥተው ይቀብሩናል። መሃል ላይ ያለው የሰርግ ቀን ነው። ከ3ቱ ቀናት መካከል ስንወለድ እናታችንን እንኳን ማርያም ማረችሽ ያለውን ሰው ቀና ብሎ ያያለ እዚህ መሃል የለም። ስንሞት ቀባሪውን ቀና ብሎ ያየ ሬሳ የለም። እኛን ብለው የመጡ ወንድሞቻችንን፣ አባት እናቶቻችንን፣ ዘመዶቻችንን እያየን የምናከብረው ቀን የሰርግ ቀን ነውና ለዚህ ቀን ወንድማችንን እህታችንን ያደረሰ ማን ነው? ስሙ የተመሰገነ ይሁን። አመስግኑላቸው እስቲ። ስለዚህ ለጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። ቅድም መርሃ ግብር መሪው እንዳሉት ከስጋ ምግብ የነፍስ ምግብ ይቀድማል አይደለም? አዎ። በዛ ላይ ሰው ከበላ በኋላ ትምህርት አይማርም፣ አይሰማም። ስለዚህ ለጥቂት ደቂቃ ያህል የእግዚአብሔርን ቃል እንማራለን። ሁለቱም አንድ ስጋ ይሆናሉ። እስኪ በሉ፣ ሁለቱም አንድ ስጋ ይሆናሉ። በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር የመጀመሪያውን ጋብቻ የመጀመሪያዎቹን ሙሽሮች አዳምና ሔዋንን ከዳረ በኋላ በዚያው ምዕራፍ መጨረሻ ላይ የመጨረሻ የምናገኘው ድምዳሜ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ ይሆን። የጋብቻ መስራቹ ልዑል እግዚአብሔር ነው። ጋብቻን የመሰረተ ለባል ሚስትን ለሚስት ባልን ያዘጋጀ እግዚአብሔር ነው። ሁሉን ያዘጋጀ እግዚአብሔር ነው ስለሚል ማለት ነው። ኦሪት ዘፍጥረትን ስታነቡ በምዕራፍ 1 ላይ እግዚአብሔር እንዴት ሰማይንና ምድር እንደፈጠረ፣ እንዴት እያንዳንዱን ነገር ምድር ላይ የምናየውን ሁሉ እንዴት አድርጎ እንደሰራው በመናገር ነው ሙሴ ኦሪት ዘፍጥረትን መጽሐፍ የሚጀምረው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳች አልነበረባትም። ይህን ፈጠረ፣ የፈጠረውም መልካም እንደሆነ አየ ይላል። እግዚአብሔር የፈጠረው መልካም እንደሆነ አየ። 7 ጊዜ ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር መልካም 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 ይላል 7 ጊዜ። 7ኛው ላይ ደግሞ እጅግ መልካም እንደሆነ አየ ይላል። 7ኛ እጅግ መልካም የተባለው የሰው ልጅ ነው። ስለዚህ እግዚአብሔር መልካም ነገር ፈጥሯል። ምክንያቱም እሱ ራሱ እግዚአብሔር መልካም ነው አይደለ? እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ስለዚህ መልካሙ እግዚአብሔር ፍጹም መልካም የሆነ ዓለምን ፈጠረ። በመጨረሻ ግን እግዚአብሔር አንድ ነገር መልካም ሆኖ አልታየው፣ ደስ አላለው። ከፈጠረው ሁሉ መልካም ነገር ውስጥ አንድ ነገር መልካም ሆኖ አልታየውም። ሰው ብቻውን ይሆን ዘንድ ምን አይደለም? መልካም አይደለም። የምትመቸውን ረዳት እንፍጠርለት አለ። በአዳም ላይ እንቅልፍን ጣለበት። ቅዱስ ኤፍሬም ሶርያዊ የኦሪት ዘፍጥረት ትርጓሜ መጽሐፍ አለው። በዚያ ላይ ምን ይላል? አዳም ከዚያ ቀድሞ እንቅልፍም ተኝቶ አያውቅም ነበር። ለመጀመሪያ ጊዜ ተኛ። አዳም ተኝቶ እያለ ከጎኑ አንዲት አጥንትን አነሳና እንግዲህ የመጀመሪያውን ኦፕራሲዮን የመጀመሪያውን ሰርጀሪ ያደረገው ዶክተር ማን ነው? እግዚአብሔር። መጀመሪያ ማደንዘዣ ሰጠው። አሁን እኮ ማደንዘዣ አሁን ዘመን ሰልጥኖ ነው። ሰው ሲቀደድ ከመቀደዱ በፊት ማደንዘዣ ይወጋል። ሐኪሞቹ እንደሚነግሩን ድሮ ማደንዘዣ አልነበረም አሉ። ሰው እጅና እግሩን ታስሮ እያለ ነበር። እንደውም አንዳንዴ ጮኸቱ በጣም ሲያስቸግር
መጀመሪያ አናቱን በሆነ ነገር ይሉትና ራሱን ይስታል። ከዛ በኋላ ነው ቀዶ ጥገና። ቴክኖሎጂው እዚህ ላይ ሳይደርስ በፊት ግን እግዚአብሔር በአዳም ላይ እንቅልፍ ጣለበት ይላል። ከዛ ከጎኑ አንዲት አጥንትን አነሳ። ልብ አድርጉ፣ ከእግሩ አይደለም ወይ ከጭንቅላቱ አይደለም። ከምኑ? ሴት የተፈጠረችው ከምንድን ነው? አዎ የሴት ልጅ ክብር እኮ አሁን አይደለም የሚነገረን። መጽሐፍ ቅዱስ ላይ መጀመሪያ እግዚአብሔር ወንድና ሴትን አክብሮ እንደፈጠረ የምታዩት ከልቡ ቅርብ ከሆነ ወይ ከግር አይደለም። ሴት ከግር ብትፈጠር ወንዶች አንቺ ከግሬ እኮ ነው የተፈጠርሽው ብለው እንዳይረግጧት ማለት። ከጭንቅላት ተፈጥራ ደግሞ እሷም ጭንቅላት ላይ ሉጣ እንዳትል እግዚአብሔር ከጎን አጥንት አንስቶ ለልብ ቅርብ ከሆነው አካል አንስቶ አበጃጃት ይላል። አዳምን ፈጠረው ነው የሚለው። ከኔ ጋር ናችሁ? አዳምን ምን አለው? ፈጠረ። ሔዋንን ግን ፈጠራት አለው፣ አበጃጃት ነው። በጣም ይገርማል። ክሬትድ እና ፋሽን። እንደውም ፋሽን የሚለው የመጣው ሴቶች ፋሽን ያበዙት ለዚህ ይመስለኛል፣ አላውቅም። አበጃጃት ነው የሚለው፣ ሰራት እንጂ ቀድማ በአዳም ውስጥ ተፈጥራ ነበረ። ስለዚህ ወደ አዳም አመጣት። አዳምን ባያት ጊዜ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ በጣም ይገርማል። አዳምን እዚህ ላይ አደንቀዋለሁ። እንዳያት ነው የወሰነው። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ። አሁን የዘንድሮ ወንድ ቢሆን ኖሮ ትንሽ እንጠናና ይል ነበር አይደል? እንተያይና እስቲ ተስማማኛለች። አዳም ግን እንዳያት ወሰነ። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት። ብዙ ጊዜ አዳሞች ሳያገቡ የሚቀሩት እዚህ ማለት ያላገባቸው ወጣቶች ጋብቻ ሳንፈጽም ሳናገባ የምንቆይበት አንዱ ምክንያት እግዚአብሔር ሔዋንህን ያመጣልሃል፣ አንተ ግን ይቺ አጥንቴ ናት ማለት አትችልም። ሔዋንሽን አዳምሽን ያመጣልሻል፣ ግን ሌላ የተሻለ ይኖራል በሚል ግምት በጣም ብዙ ሰዎች ተጋብተው ብዙ ነገር ቁም ነገር ላይ መድረስ የሚችሉ ሰዎች እየተያዩ የቀሩዋል። አዳምን በዚህ እናደንቀዋለን። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከወንድ ተገኝታለችና ሴት ትባላለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናሉ? አንድ ስጋ ይሆናል። ሶስት ነገር ነግሬያቸው ወርዳለሁ። ሁለቱም ስንት ስጋ? አሁን እዚህ ጋር ሙሽሮች ስታዩቸው ስንት ስጋ ናቸው? ለምን ተዋሻላችሁ? ስንት ወንበር ላይ ነው የተቀመጡት? የታክሲ ሲከፍሉ ከዚህ በኋላ የስንት ሰው ነው የሚከፍሉ? አይ አንድ ስጋ ነን ብለው የአንድ ሰው ቢከፍሉ የሚሰማቸው አለ? ግን መጽሐፍ ቅዱስ ሁለቱም ስንት ስጋ ይሆናሉ? ምን እያለ ነው እግዚአብሔር? አንድ ስጋ ይሆናሉ። አንድ ነፍስ እንኳን አላለም። ለምን? ኩነኔ ለየብቻ ነው። ባልም ሚስትም በየሥራቸው ለየብቻ ነው የሚጠየቁት። ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ለምንድን ነው ያለው ካላችሁ፣ የባል አካል የሚስት ነው፣ የሚስት አካል ከእንግዲህ በኋላ የኔ የሚባል ነገር በእነሱ መካከል የለም። ሁለቱም አንድ ስጋ ይሆናሉ የተባለው ለዚህ ነው። የኔ የሚል እንደውም በባህላችን ባል ሚስቱን ሲያስተዋውቅ፣ ሚስት ባሏን ስታስተዋውቅ ምኔ ነው ብላ ነው የምታስተዋውቀው። እስቲ እዚህ ማል ያገባችሁ ምኔ ናት ነው የምትሉት? ባለቤቴ። ባለቤቴ ማለት ምን ማለት ነው? እዛ ውጪ ጋር የቆመው መኪና ባለቤቱ ማን ነው ብላችሁ ምን ማለት ነው? ባለ ንብረቱ ማን ነው? ይህ መኪና የማን ንብረት ነው? ስለዚህ ባለቤቴ ናት ስል በሌላ ቋንቋ እኔ የሷ ምኗ ነኝ? ንብረቷ ነኝ፣ ገንዘቧ ነኝ። እኔ የራሴ አይደለሁም። ባል የሚስት ውዴ የኔ ነው፣ እኔም የእርሱ ነኝ ይላል መኃልየ መኃልይ ዘሰሎሞን። ስለዚህ የሚስት የሚባል የባል የሚባል የለም። ሁለቱም ስንት ስጋ ናቸው? ቅዱስ ዮሐንስ አፈወርቅ እንደውም ሚስት ተነስታ ድንገት ተናዳ የቤት ዕቃ ሰብስባ ለወጣል ነው ካለች ውጪ ጥርግ በይ ተገላገልኩ እንዳትላት፣ ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ በሆነ አንቺ ንብረት አይደለም ወይ? እኔንም ጠቅለሽ ይዘሽኝ ውጪ በላት ይላል። ሁለቱም ስንት ስጋ ስለሆኑ ተመልከቱ። ሚስት አካል ናት፣ ስጋ ናት፣ አጥንት ናት። አዳም ሁለቴ ነው አያችሁ። አንድ ስጋ ብቻ አይደለም ያለው። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋ አካሌ ናት አለ። ሚስት አካል ናት። አካሌ አካሌ የሚለውን እንግዲህ አዳም ነው ያመጣው ማለት ነው። አሁን በየዘፈኑ ምን ሰማው አካሌ ከአዳም ነው የመጣው። አንዳንድ ባሎች ግን ሚስታቸውን አካሌ አይደለም የሚሉ ሆዴ የሚሉ አሉ። ይሄ ሰውየውን የሚያሳስበው የምኑ ነገር ነው ማለት ነው? አላልኩም፣ ምን ያላልኩም ሆዴ የሚል አለ፣ ግን አካሌ ነው የሚለው። ኧረ ከአካልም ከሆድም ከሰውነትም በላይ ሚስት ይገርማቸዋል፣ ህይወት ናት። ሚስት ምንድን ናት? ህይወት ናት። አዳም ከገነት ሲባረር ለሔዋን ስም አወጣላት። እኔ የአዳም ትዕግስቱ በጣም ይገርመኛል። ከገነት የተባረረው በማን ምክንያት ነው? አቤት በሔዋን። ልክ ሲወጡ ከገነት በሩ ላይ ስም አወጣላት። አሁን አንተ በሚስት ምክንያት ከሥራ ተባረ
ስትወጣ መስሪያ ቤቱ በር ላይ ሚስትን ብታገኛት ሕይወቴ ትላታለህ? እንቅፋቴ ነው የምትላት አይደል? ሞቴ ነው የምትላት። እሱ ግን ሔዋን አላት፣ የሕያዋን ሁሉ እናት ናትና። ታምረ ማርያም መቅድም ምን ይላል? አዳም ሚስቱን ሔዋንን ምኔ ነሽ ይላት ነበረ? ሕይወቴ ነሽ ይላት ነበር። ለምን? ከገነት የወጣው በሷ ቢሆንም ተመልሶ ወደ ገነት የሚገባው በማን ነው? በሷ በዳግሚት ሔዋን በእመቤታችን ስለሆነ ማለት ሕይወት ናት ሚስት። የኢዮብን ታሪክ ታስታውሳላችሁ? ጻድቁን ኢዮብን ሰይጣን ቀናበት። እግዚአብሔር ባሪያዬን ኢዮብ አየው እንዴት ያለ መልካም ሰው እንደሆነ አለ። እሱ መልካም ያልሆነ ማን መልካም ይሆናል? ምን አጎደልክበት? ሀብት ሰጥተኸው፣ ጤና ሰጥተኸው፣ ልጆች ሰጥተኸው ከነዚህ አንዱን ብታነሳበት ይሰድብሃል አለ። እንግዲያውስ የወደድከውን አድርግበት፣ ሕይወቱን ግን እንዳትነካ አለ። ምኑ እንዳትነካ? ሰይጣን እሻለ። መጀመሪያ ሄዶ የኢዮብን ሀብት ንብረቱን አጠፋበት። ኢዮብ ምን አለ? እግዚአብሔር ሰጠ። እንዴት አይነት ጻድቅ! አሁን እኛ ስልካችን ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? እኔ ሰርግ ብዬ እጄ እንደው እግሬን በሰበረው ነው ምንለው። ኢዮብ ግን እግዚአብሔርን አመሰገነ። 10 ልጅ ሞተበት ባንዴ። 10 ልጅ ከባድ ነው። 10 ልጅ መሞት፣ አንድ ልጅ እንኳን ይከብዳል አይደል? ኢዮብ ግን እግዚአብሔር ሰጠ እግዚአብሔር ነሳ። ከዛ ከራስ ፀጉሩ እስከ ጉር ጥፍሩ በቁስል ተመታ። የገዛ ቁስሉ እስኪሸተው ሸክላ አምጥቶ እስኪያክ ድረስ። ግን ሚስቱ እንደውም መታ በቃ እግዚአብሔርን ስደበውና ይግደል ባካለች። እንዴት እንዲት ያለሻል? እኔ አሁን ያነሳሁት ለምንድን ነው? ኢዮብ 10 ልጅ ሞተበት፣ ሀብት ንብረቱ ጠፋበት፣ ጤናውን አጣ። ሚስቱ ሞታለች። መልሱልኝ። ለምንድን ነው ሰይጣን ሚስቱን ያልገደለበት? እንደው አቃጥላ ትግደለው ብሎ ነው? አይደለም። እግዚአብሔር ምኑን አትንካ ብሎታል? ሕይወቱን አትንካ ብሎታል። ሚስት ሕይወት ነች። ሕይወቱን አትንካ ሲባል ሚስትንም ያካትታል ማለት። ስለዚህ አዳም ሰው እናቱንና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ። ጋብቻ እናትና አባትን መተው ከሚስት ጋር መጣበቅ ነው። ወንድማችን እህታችን ዛሬ መቅደስ ውስጥ ገብተው ሁለት ሆነው ገብተው አንድ ሆነው ነው የወጡት። እንደ አንድ ሥጋ እንደ አንድ አካል ነው የሚያያቸው እግዚአብሔር። አንድነታቸውን በእግዚአብሔር ያጽናላቸው። ጋብቻቸውን በእውነት የአብርሃም የሳራ ያድርግላቸው። በተለምዶ የአብርሃምና የሳራ እንላለን አይደል? ምን ማለት ነው የአብርሃም የሳራ ማለት? እቺን ነግሬያችሁ ልውረድ። የአብርሃም የሳራ ጋብቻ ያድርግላችሁ ማለት በጣም የሚገርም ነው። አንደኛ የአብርሃምና የሳራ ጋብቻ እንደዚህ ድግስ ነበረው? እንደዚህ ካሜራ ነበረው? ድግስም እንዳለው አልተጻፈም። ምንድነው የአብርሃም የሳራ የሚያሰኝ? አንደኛው አባታችን አብርሃም ቤተሰቦቹን ትቶ ከካራን ወጥቶ ወደ ከነዓን ሲሄድ ምንም በእጁ የያዘው ሀብት ንብረት አልነበረው። ሲወጣ ግን በድህነት ሲወጣ ተከትላ ወጣለች። ስለዚህ የአብርሃም የሳራ ጋብቻ ያድርግላችሁ ማለት በማጣት ውስጥም በማግኘት ውስጥም የምትፋቀሩበትን ፍቅር ያድላችሁ ማለት ነው። እግዚአብሔር ያድላቸው። የሚገርማችሁ ሳራን ከአንዴም ሁለቴ የሀገር መሪዎች ሊያገቧት ጠይቋል። የሀገር መሪዎች የግብፅ ንጉሥ ፈርዖን ጠይቋል ሊያገባት። የጌራራ ንጉሥ አቤሜሌክ ጠይቋል። ድሃውን አብርሃም መርጣ እምቢ ብላ ሄደች። አሁን በዚህ ዘመን ቢሆን አንዲት ሴት አንድ የሀገር መሪ ከኔ ጋር ናቸው ሊያገባት ኧረ እንኳን የሀገር መሪ አንድ የቀበሌ ሊቀመንበርም ሊሆን ይችላል። ግን እስቲ ከፍል አድርገውና የሀገር መሪ አንድ ንጉሥ ላገባሽ ቢላት ባሏ ድሃ ቢሆን አይ እኔ ድሃው ባሌ ይሻለኛል ትላለች? እሺ ትላለች። አንዴ ትላለች፣ ሁለተኛ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ ስለዚህ መቼስ አንደርስታንድ ታደርገኛለህ፣ አንተ የሚለፍልን እትል ትችላለች። ሳራ ግን 2 ጊዜ ድሃውን ባሏን ተከተለች። የአብርሃም የሳራ ጋብቻ ያድርግላቸው። አብርሃምስ የዋዛ ሰው መሰላችሁ? ሚስቱ ሳራ ሳትወልድ 90 ዓመት እስኪሆናት ድረስ ታገሳት። ስንት ዓመት? እንደውም እሷ መታገስ አቅቷት ከገረዷ እንዲወልድ ገፋፋችሁ። ወለደ። መልሳ አስወጣልኝ አለችው። አስወጣ። እንዴት አይነት ጻድቅ ነው አብርሃም! የታገሰ ከሚስቱ ይወልዳል ይባላል። በመታገሱ ምክንያት በ90 ዓመቷ እሱ በ100 ዓመቱ ልጅ ተሰጠው። ምናልባት አሁን እግዚአብሔር ከሰጣ ይቀር ትንሽ ቀደም ቢያደርገው እንላለን እንኳን አንዳንዴ አይደል? አሁን በ90 ዓመት ወልዳ መከራ ከምታይ ትንሽ ቢቀድም ካላችሁ መጽሐፍ ቅዱስ ላይ የአንዲት ሴት ዕድሜ በዚህ ዓመት ሞተች ተብሎ የተጻፈው አንድ ሴት ናት። ሌላ የማንም ሴት አልጻፈም። እሱም ያለው የሳራ ነው። 127 ዓመት ነው የኖረችው ምድር ላይ። ስንት ዓመት?
ስለዚህ ልጇ 37 ዓመት እስኪሆነው ድረስ አሳድገዋለች። እግዚአብሔር አንድ ነገር ሳይሰጠን ከዘገየ የሰጠንን ነገር የምንጠቀምበትንም ጊዜ አብሮ ምን ይለናል ማለት ነው ይሰጠናል። የአብርሃም የሳራ የቅዱሳን ጋብቻ ያድርግላቸው። ሶስተኛ የመጨረሻ አብርሃም የሳራ ማለት ለራሳችን ነው። የአብርሃም የሳራ ያድርግላችሁ ስትሉ እነሱን የመረቃችሁ እንዳይመስላችሁ ለራሳችን። አንዲት ልጅ ይገርማቸዋል እሑድ ቤተክርስቲያን እየሄደች እግዚአብሔር ወይ እንደው እባክህ ትዳር ስጠኝ ትላለች አሉ። ከኔ ጋር ናችሁ? ባል ስጠኝ አሁንም ብታይ የለም፣ ባል ስጠኝ የለም። አንድ ቀን መጣችና እግዚአብሔር ወይ በቃ ትቼዋለሁ፣ ባል አትስጠኝ፣ ግን ለእናቴ ጥሩ አማች ስጣት አለች። ለማን ነው የተሳለችው? የአብርሃም የሳራ ያድርግላችሁ ማለትም ጥሩ አማች ስጣት አይነት ጸሎት ነው። ለምን? አብርሃምና ሳራ ሰው ቤታቸው ገብቶ ሳይበላ አይወጣም። የመጣ ሄደውን እንግዳ አስገብተው ያስተናግዳሉ፣ ያበላሉ። ስለዚህ አብርሃም የሳራ ያድርገው ማለት ቤታችሁ መተን እንብላ፣ መተን ጠግበን ተደስተን እንሂድ ማለት ነው። ቤታቸውን የአብርሃም የሳራ ቤት፣ ትዳራቸውን የአብርሃም የሳራ ጋብቻ ያድርግላቸው። የሰማነውን በልቡናችን ያሳድርብን።